ዋው ዛሬ ደግሞ እንጀራ ነው ይዤላችሁ የመጣሁት ማለት ነው። እንጀራ ብዙዎቻችሁ ልታውቁ ትችላላችሁ፣ ግን አንዳንድ ልክ እንደኔ ማዳም ቤት የምትሰሩ ደግሞ በዚህ መልኩ ሰርታችሁ ማታውቁ ከሆነ ይጠቅማችኋል በሚል ነው ይዤላችሁ የመጣሁት ማለት ነው። የዛሬ እንጀራዬ ቪዲዮን ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ይብዛልኝ። መግቢያ ላይ እንደተናገርኩት ዛሬ የእንጀራ አሰራር ይዤላችሁ ነው የመጣሁት። ያው ለራሴ ስሰራ ሁለት ነን እኔና ጓደኛዬ። እንጀራ ሲያምረን በዚህ መልኩ ሰርተን ነው የምንበላውና ዛሬ ግን ትዝ አላችሁኝ ማለት ነው። እንደኔ ኮንትራት ቤት የሆናችሁ እንጀራ ቶሎ ማግኘት በቀላል መንገድ ማግኘት የማትችሉ በቀላሉ ቤት ውስጥ ሆናችሁ ማዳም ከቤት ወጣ ስትል አንዳንዴ እንደዚህ ጋግራችሁ መብላት እንድትችሉ ነው ማለት ነው ይሄንን ቪዲዮ ይዤ የመጣሁት እና በዚህ መልኩ እየጋገርኩኝ ነው። እንጀራው በዚህ መልኩ ሰርቻለሁ ማለት ነው። እንግዲህ ይሄን ይመስላል። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ዘወትር የምለቀው ቪዲዮ በቶሎ እንዲደርሳችሁ ማለት ነው። ቤተሰቡን ተቀላቀሉኝ እላለሁኝ። አሁን ወደ ቪዲዮ እንሄድ ማለት ነው ውዶችዬ። አንድ ሰዓት አቆይቼው ነው አብክቼ አንድ ሰዓት አቆይቼ ከአንድ ሰዓት ቆይታ በኋላ እንደዚህ ኩፍ ብሎልኛል። የተጠቀምኩት አንድ ሾርባ ማንኪያ እርሾ፣ አንድ ሾርባ ማንኪያ ቤኪንግ ፓውደር እና የሻይ ማንኪያ ጨው ማለት ነው። ስለዚህ በዚህ መልኩ በደረቁ ካቦካሁት በኋላ በድጋሚ አቀጣጥነዋለሁ። ውሃ ጨምሬ ቀጠን አረገውና ከዛ አሁንም ለአንድ ሰዓት ያህል አስቀምጠዋለሁ። ከዛ ከአንድ ሰዓት በኋላ አጠቃላይ 2 ሰዓት አቆይቼ ነው ማለት ነው። ከዛ አንድ ሰዓት ካቆየሁት በኋላ እንደዚህ አቀጣጥኜ ከድኜ ተዋዋለሁ። ከዛ ይኸው በዚህ መልኩ ኩፍ አለልኝ ከአንድ ሰዓት ቆይታ በኋላ ማለት ነው። መጀመሪያ ስናቦካው በደረቁ አንድ ሰዓት እናቆያለን። ከዛ ኮፍ ሲል አሽተን ውሃ ጨምረን ቀጠን አድርገን ደግሞ ለአንድ ሰዓት ድጋሚ አቆይተን እንደዚህ ኩፍ ብሎ እናገኘዋለን። ከዛ በኋላ የኛ ስራ መጋገር ብቻ ነው። እንግዲህ ማዳም ቤት ያላችሁ እንጀራ እንደፈለጋችሁ ማግኘት የማትችሉ እንጀራ ሲያምራችሁ በዚህ መልኩ ሰርታችሁ እንድትጠቀሙ ምናልባት ማታውቁ ካላችሁ ለእናንተ ነው ማለት ነው። የቪዲዮ ያው ማዳም ቤት ያለን ኮንትራት ቤት በተለይ የፈለግነው ነገር በቶሎ ማግኘት አንችልም። ለዛ ነው አያምርም። እንጀራው ይኸው በዚህ መልኩ እየጋገርኩት እገኛለሁኝ በመጥበሻ ማለት ነው። ባላችሁ ነገር ይኸው በዚህ መልኩ አይነ ብቻ ነው ደግሞ ሲያምር ማሻአላህ። እና በዚህ መልኩ ሲያምራችሁ ሲናፍቃችሁ በዚህ መልኩ ጋግራችሁ መብላት። በተለይ 2 ከሆናችሁ ደግሞ ደስ ይላል፣ ለመስራትም ሞራን ይኖራችኋል። ብቻችሁ ስትሆኑ ግን ለመስራት እንኳን ሞራን አይኖራችሁም። እና እኔና ጓደኛዬ ነን ማለት ነው። ለኔና ለጓደኛዬ በዚህ መልኩ ጋግሬ እንበላለን። እኔ ብቻዬ በሆን እንደዚህ አልሰራም፣ ግን ቢቻል ብቻችን ሆነን ራሳችን መጣል የለብንም መስራት አለብን ብዬ አስባለሁ። እና በዚህ መልኩ እንጀራውን እየጋገርኩ ትገኛለሁ። የምር በጣም ነው ደስ ያለኝ። ደግሞ ለመጀመሪያ ጊዜ ነው እንደዚህ የጋገርኩት። ከዛም በፊት እንደዚህ አልጋግርም ነበረ ማለት ለመጀመሪያ ጊዜ ነው እንደዚህ ማዳም ቤት ጋግሬ የምበላው። ከዛም በፊት በጣም እንጀራ ያምረኝ ነበረ እና ለምን እንደዚህ ሰርቼ አልሞክረውም ብዬ ለራሳችን ስሰራ ለእናንተም ደግሞ ማካፈል አለብኝ ብዬ ሙያ ከጎረቤት ነው የሚባለው። እንግዲህ እንጀራ መጋገር እኮ ሚያቅተው አለ ማለት አይደለም፣ ግን ማዳም ቤት ኮንትራት ቤት በተለይ ያለን እንጀራ ያምረናል፣ እንደ ልባችን የፈለግነው ነገር አናገኝም በሚል ነው። እና ይኸው በዚህ መልኩ አተር ክክ ነበረ። እንዳጋጣሚ እነሱ አደስ ከቢር ይሉታል፣ ግን የሀገራችን አተር ራሱ ነው የሚመስለውና አተር ነው። ግን ለየት የሚያደርገው ከሀገራችን አተር ቶሎ ይበስላል ይሄኛው ማለት ነው። የሀገራችን አተር ግን ቶሎ አይበስልም፣ በጣም ሰዓት ይፈጃልና ይሄኛው በ20 ደቂቃ ውስጥ ይበስላል። ይኸው እንግዲህ የአተር አሰራሩም ደግሞ እያሳየኋችሁ ነው። አልጫው ሰርቼ ከእንጀራው ጋር ለመብላት ፈለግን። ያማረንም ቀይ ወጥ ሳይሆን ባልጫ አልጫ በጣም ወዳለሁ። የአተር ክክ
በጣም ደስ ስለሚለኝ ለምን ዛሬ ሰርቼ አንበላም ብዬ በዚህ መልኩ እየሰራሁ ትገኛለሁ። እንግዲህ ሽንኩርቴን ጨመርኩኝ። መጀመሪያ አተር ክኩ ገንፈል አድርጌዋለሁ ለ20 ደቂቃ ማለት ቀቅየው ብስል አላለም። ለምን ድጋሚ እንደዚህ አቁላልቼ እንትን ስለምለው ድጋሚ ሳት ሲነካው በደንብ ይበስላል ማለት ነውና በዚህ መልኩ ሽንኩርቴን ጠበስ አድርጌ ቅድም ያዘጋጀሁት ቅመማ ቅመም ከሞን ቡሀራት ማለት ነው። ከሞን እርድ እንዲሁም ያው ጨው ያኔ የፈለጋችሁትን ማድረግ ትችላላችሁ። ከፈለጋችሁ ፍልፍል አስዋድ እኔ ያገኘሁትን ቅመማ ቅመም ነው የተጠቀምኩት። በዚህ መልኩ ድንች በአራት ማዕዘን ወይም ሙረባ ድንች ትንሽ አንድ ድንች ከተፍ ያለሁኝ ካልጫ ጋራ ከክኩ ጋር በጣም አሪፍ ነው ማለት ነውና በዚህ መልኩ ሰርቼ አሁን ማጠናቀቅ ላይ ደርሻለሁ። እና እንጀራ ያማራችሁ አላህ ብሎ እንግዲህ ኮንትራታችሁን ጨርሳችሁ ለሀገራችሁ እስከምትበቁ ወይም ደግሞ ብቻ አለ አይደለ አንድ ቤት ብቻ ብዙ አንቆይም። ከአንዱ ቤት አንዱ ቤት ይለያያልና አንዳንድ ቤት ላይ መቸን ስለሚችል ሌላ ቤት ስንቀይር ደግሞ ሊመቸን ይችላል። ወይ ደግሞ ወደ ሀገር እስክንገባ ራሱ ወይም እንጀራ እስክናገኝ ድረስ በዚህ መልኩ ሰርተን መጠቀም እንችላለን። ይኸው አምርም ደስ ይላል ማለት ነው። በዚህ መልኩ ይሄ ውሃ ጨምርበታለሁ። ውሃ ከሌለው ከእንጀራ ጋራ ደስ አይልም። እንጀራው ራስ ሲል አሪፍ ስለሆነ የተወሰነ ውሃ ጠብ አድርጌ ደግሞ ለስለስ ያለ እንጀራ እንዲሆን ወጥ እንዲሆን ከእንጀራው ጋር እንጀራው እንዲያለሰልስልን ውሃ ነገር ያስፈልገዋል። እኔ ግን ብዙም ውሃ አልፈለኩም፣ በትንሹ ልስልስ ያለ ነው ማለት ነውና በዚህ መልኩ ምሳችን ሰርተን በላን ማለት ነው። እንግዲህ ከተመቻችሁ ቪዲዮውን ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰቡን ተቀላቀሉኝ። ዘወትር የምለቃቸው ለእናንተ ጠቃሚ ነው ብዬ ያሰብኳቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉኝ ማለት ነው። ሼር አድርጉ። በተረፈ በያላችሁበት ሰላማችሁ ይብዛልኝ። ለእስካሁን ቆይታችሁ ከልብ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።